ትላንትና የተደረገ ተጠባቂ ጨዋታ የእንግሊዝ ፕሪሚየር ሊግ 29ኛ ሳምንት የለንደን ደርቢዎች አርሰናል ከቼልሲ ያደረጉት ጨዋታ ተጠባቂ ነበር። ሰሜን ለንደን ለመድፈኞቹም ሆነ ትላንትና ቼልሲን 1-0 በማሸነፍ አሳይተዋል። መድፈኞቹ መከላከልና የመሃል ግድግዳ የማይታሙ ናቸው። መድፈኞቹ በወቀሳ እየተነሳ ያለባቸው ኳስን ከመረብ የሚያገናኝ አጥቂ ብቻ ነው። መድፈኞቹ በጉዳት እንደሚታመሱ ማንም ያውቃል። ነገር ግን የሚችሉት ሁሉ ደም ሰጠው በትናንትናው ጨዋታ ቼልሲን 1-0 በማሸነፍ የእንግሊዝ ፕሪሚየር ሊግ ዋንጫን በተስፋ ይጠባበቃሉ። ትላንትና የካራካፕ የፍጻሜ ጨዋታ ወምብሌ ላይ የሊቨርፑል ከኒውካስል ያደረጉት ጨዋታ እጅግ ተጠባቂ ነበር። የሊቨርፑልን ድክመት ብዙ መናገር አልፈልግም። አንዳንዴ ቤት ውስጥ ንፋስ አይግባ፣ ከገባ ለማስወጣት ከባድ ነው። ሊቨርፑሎች ከሻምፒየንስ ሊግ ስንብት በኋላ ማደንዘዣ የወሰዱ ነው የሚመስለው። ያ አንጋፋው የመርሲሳይድ ሊቨርፑል በትናንትናው ጨዋታ ያሳየው ግን ወኔ አልባነቱን በዓለም ፊት አሳይቷል። ሊቨርፑሎች በእንግሊዝ ምድር ከ50 በላይ ዋንጫ ያሳኩ የመጀመሪያዎቹ ናቸው። ማንም ያን አላሳካም። የአርነ ስሎት ቡድን በአንድ ጨዋታ የሚታማ አይደለም። ነገር ግን ወደ ኋላ ስንመለስ በእንግሊዝ ፕሪሚየር ሊግ አንዴ ብቻ በመሸነፍና በሻምፒየንስ ሊግ ከ8 ጨዋታዎች በአንዱ በመሸነፍ የአውሮፓ መነጋገሪያ ሆኗል። ሊቨርፑሎች ትላንትና አሳልፈው ለኒውካስል ዋንጫውን ቢሰጡም ያላቸው አማራጭ ግን ፕሪሚየር ሊጉን ማንሳት ብቻ ነው። ትናንትናውን ጨዋታ ቀድሞ ተናግረውት ነበር። ዛሬ የምናደርገው የፍጻሜ ጨዋታ ለኛ የዓለም የፍጻሜ ጨዋታዎች ብለውት ነበር። ያንን ደግሞ አሳክተዋል። ምንም ማስተባበል አይጠበቅብንም። ኒውካስል የትናንቱን ጨዋታ ችሎና ደቁሶ ኮርኩሞ ዋንጫውን የበላው የ70 ዓመት የዋንጫ ጥማታቸውን በትክክል አሳክተዋል። ኒውካስሎች የዋንጫ ባለቤት ሲሆኑ ብዙ ፈተና አይተው ነው የመጡት። የለንደን ድምቀቶች መድፈኞችና ቼልሲዎች ኮርኩሞና ደቁሰው ጥላዋቸውን የመጡት። ዛሬ ደግሞ የመርሲሳይድ ሊቨርፑልን የተገነባውን አፈራርሰው 2-1 በማሸነፍ የዋንጫ ባለቤት ሆነዋል።